ንጉሡ የንግስናው ጊዜ ሲጠናቀቅ ሕዝቦቹ ተሰባስበው ያማረውን አልብሰው በዝሆን አድርገው ከተማውን እያዞሩ ሕዝቡን ሰላም እንዲል ሲያደርጉ ንጉሥ በጣም ከፍተኛ ደስታ ይሰማው ነበር። ሕዝቦቹም ሌሎች ነገስታት በዚህ ሁኔታ ላይ ያለቅሱና ይተክዙ ነበር። አንተ ግን ተደስተሃል፣ እንዴት ልትደሰት ትችላለህ? ብለው ጠየቁት። እርሱም ከተወሰነ ጊዜ በኋላ ታያላችሁ አላቸው። ወደ ደሴቱ ሲደርሱም ደሴቷ ከሞት መንደርነት ወደ ውብ የቱሪስት መዳረሻነት ተቀይራለች። ሁሉም ተገረሙ። እርስ በርሳቸውም እንደዚህ አይነት ንጉሥ ከየት እናገኛለን? ለምን ይህ ዘላለም አይገዛንም? ብለው ጥያቄ አቀረቡ። በሀሳቡም ሁሉም ተስማምተው ለዘላለም ንጉሳቸው ይሆን ዘንድ ለመኑት። አየህ፣ የወደፊት ዕጣ ፈንታህ በእጅህ ነው። እርሱም የሚወሰነው አሁን በምታደርገው ነገር ነው። ሰላም።